ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት አጫጭር አረፍተ ነገሮችን ወይም አረፍተ ነገርን ምስረታ ቀለል ባለ መንገድ በተለይ ጀማሪ ለሆናችሁ እንዴት ነው ቃላቶችን አገጣጥመን ወይም ፊደሎችን በማጣመር እና በማገጣጠም አረፍተ ነገሮችን ማንበብና ማጥናት ምንችለው የሚለውን ነው ይዤላችሁ የመጣሁት። ለዚህ ቪዲዮ ደግሞ አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ መልካም ትብብራችሁ ሳይለኝ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እሺ ከዚህ ጋር አረፍተ ነገር ምስረታ ጠቅለል አድርገን ስናነበው አረፍተ ነገር ምስረታ ነው የሚለው ቀለል ባለ መንገድ። የመጀመሪያው ከዚህ ጋር ሰ ሚ ራ መ ማ ር ት ወ ዳ ለ ች እደግምላችኋለሁ። ሰ ሚ ራ ሰሚራ ሰሚራ መ ማ ር መማር መማር ት ወ ዳ ለ ች ትወዳለች ትወዳለች። ይህን በአንድ ላይ ጠቅለል አድርገን ስናነበው ሰሚራ መማር ትወዳለች ብለን ቀለል ባለ መንገድ ማንበብ እንችላለን ማለት ነው። ቀጣይ ደግሞ ሱ መ ያ ኬ ክ ት ወ ዳ ለ ች ሱ መ ያ ሱመያ ሱመያ ኬ ክ ኬክ ኬክ ት ወ ዳ ለ ች በአንድ ላይ ትወዳለች። ሱመያ ኬክ ትወዳለች። ሱመያ ኬክ ትወዳለች። ቀለል ባለ መንገድ አሁንም የተለያዩ በተለያዩ ቃላቶች ወይም ፊደሎች በማጣመር እንዲህ አድርገን ማንበብ እንችላለን። ቀጣይ ደግሞ አ ለ ሙ ማ ን በ ብ ይ ወ ዳ ል አ ለ ሙ አለሙ አለሙ ማ ን በ ብ ማንበብ ማንበብ ይ ወ ዳ ል ይወዳል። በአንድ ላይ ጠቅለል አድርገን ስናነብ አለሙ ማንበብ ይወዳል። አሁንም ቀለል ባለ መንገድ በዚህ መልኩ ማጥናት እንችላለን። ቀጣይ ደግሞ ፀ ሀ ይ ነ ገ ት መ ጣ ለ ች ፀ ሀ ይ ፀሀይ ፀሀይ ነ ገ ነገ ት መ ጣ ለ ች ትመጣለች። በአንድ ላይ ፀሀይ ነገ ትመጣለች። ቀጣይ ደግሞ ሮ ቤ ል መ ጫ ወ ት ይ ወ ዳ ል ሮ ቤ ል ሮቤል ሮቤል መ ጫ ወ ት መጫወት መጫወት ይ ወ ዳ ል ይወዳል። ጠቅለል አድርገን ስናነብ ሮቤል መጫወት ይወዳል። ቀለል ባለ መንገድ አጠር ባለ መልኩ እንደዚህ አድርገን አረፍተ ነገሮችን በመመስረት ማጥናትና ማንበብ በተለይ ቀለል ባለ ከበድ ለሚላችሁ ልጆች
በትንሹ ቀለል ባለ ነገር እንደዚህ ጽፈን መለማመድ እንችላለን ማለት ነው። ቀጣይ ደግሞ ሀ ብ ታ ም ቡ ና ጠ ጣ ች ሀ ብ ታ ም ሀብታም ሀብታም ቡ ና ቡና ጠ ጣ ች ጠጣች። በአንድ ላይ ጠቅለል አድርገን ስናነብ ሀብታም ሀብታም ቡና ጠጣች ሀብታም ቡና ጠጣች እንላለን ማለት ነው። ቀጣይ ደግሞ ሰ ና ይ ት ሰናይት ሰናይት ል ብ ስ ልብስ ልብስ ገ ዛ ች ገዛች ገዛች በአንድ ላይ ሰናይት ልብስ ገዛች ሰናይት ልብስ ገዛች ብለን እናነባለን ማለት ነው። ቀጣይ ደግሞ ሳ ራ ደ ስ ተ ኛ ና ት ሳ ራ ሳራ ሳራ ደ ስ ተ ኛ ደስተኛ ና ት ናት ሳራ ደስተኛ ናት። ቀጣይ ደግሞ መ ዲ ና ሙ ዝ ት ወ ዳ ለ ች መ ዲ ና መዲና መዲና ሙ ዝ ሙዝ ሙዝ ት ወ ዳ ለ ች ትወዳለች ትወዳለች በአንድ ላይ ጠቅለል አድርገን ይሄን ስናነብ መዲና ሙዝ ትወዳለች። ቀጣይ ደግሞ ከ ድ ጃ ሱ ቅ ሄ ደ ች ከ ድ ጃ ከድጃ ከድጃ ሱ ቅ ሱቅ ሱቅ ሄ ደ ች ሄደች በአንድ ላይ ከድጃ ሱቅ ሄደች ከድጃ ሱቅ ሄደች። ቀለል ባለ መንገድ ለመጻፍ የምትቸገሩ ለማንበብ የምትቸገሩ ቀለል ባለ መንገድ በእንደዚህ መልኩ እነዚህን ጽሁፎችን አጠር ያሉ ጽሁፎችን ቃላቶችን እንዲሁም ሆሄዎችን ፊደሎችን በመጻፍና በመለማመድ ራሳችንን ብቁ ማድረግ እንችላለን ማለት ነው። አሁን አጠቃላይ ጠቅለል ስናደርገው ሰሚራ መማር ትወዳለች። ሱመያ ኬክ ትወዳለች። አለሙ ማንበብ ይወዳል። ፀሀይ ነገ ትመጣለች። ሮቤል መጫወት ይወዳል። ቀጣይ ደግሞ ሀብታም ቡና ጠጣች። ሀብታም ቡና ጠጣች። ቀጣይ ሰናይት ሰናይት ልብስ ገዛች። ሳራ ደስተኛ ናት። መዲና ሙዝ ትወዳለች። ቀጣይ ደግሞ ከድጃ ሱቅ ሄደች። ቀለል ባለ መንገድ በዚህ መልኩ ማንበብና ማጥናት እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ